ይህን ከተለያየ አካባቢ ሰብስበን ወደዚህ እናመጣን እናጓጉዛለን። ያው ድርጅቱ የሰጠን ተሽከርካሪ ስላለ እዚህ ካመጣን በኋላ በተሰጠን ማሽን ላይ ክዳኑን በዚህ መልኩ እየከፈትን ክዳኑን አንድ ቦታ ነው የምናደርገው፣ እኛው ኬሻ ላይ ነው የምናደርገው። ይህን ወደዚህ እያስገባን የፕላስቲኩን የመጭመቅ ስራ እንሰራለን ማለት ነው። ይሄ ማህበር የተደራጀ ነው። ማህበር አብዛኞቻችን ከስራ ውጭ ነበር። ይህን ድርጅት እንግዲህ ሰበብ አድርጎልን እዚህ ከተማ ላይ ሲመጣ እንደ ማንኛውም ከተሞች ለእኛም ሲመጣልን እድሉ ተጠቃሚ ሆነናል ማለት ነው። ወይም ደግሞ 2016 ሐምሌ ወር ጀምረን ስራ ጀምረናል ማለት ነው። ስለዚህ በተደራጀንበት ወይም ደግሞ ፕላስቲክ በመሰብሰብና በመጭመቅ ስራ ላይ ተሰማርተን እየሰራ እንገኛለን። በዚህ ስራችን ላይ እንግዲህ አንደኛው ጥቅም ምንድነው? ከተማችንን ውብና ጽዱ ማድረግ ነው። ሁለተኛው ጥቅም ደግሞ ለተደራጀንበት ዓላማ ይህን ፕላስቲክ እየሰበሰብን በምናገኘው ገቢ ራሳችንን ለማሻሻል ወይም ራሳችንን ለመለወጥ ያግዘናል። ስለዚህ ሁለት ጥቅሞችን ነው እያገኘንበት ያለው ማለት ነው። ቀለም ኢትዮጵያ እንግዲህ ከስልጠና ጀምሮ ብዙ ብዙ ለብሰን የምንሰራባቸው ግብአቶች እነዚህ ቱታ አልባሳትን የመሳሰሉ የሴፍቲ ልብሶችን ፕላስቲክ እንደገና ሰብስበን ካስቀመጥንበት ቦታ የምናጓጉዝበት ተሽከርካሪ 3 እግር ባጃጅ ተሽከርካሪ የምንጨምቅበትን ማሽን አልፎም እንደገና ደግሞ ይህን ከሰራን በኋላ የገበያ ትስስር በመፍጠር ራሱ ዘርፈ ብዙ ጥቅም እያስገኘልን ያለው ማለት ነው። ተጀምረን እንግዲህ በስልጠና የነበሩ አሰልጣኞቻችንን ጭምር የህይወት ክህሎት በሚባል ደረጃ ራሱ ስልጠና እያገኘንበት ያለው እና ለቸገረን ነገር ሁሉ ከጎናችን ናቸው። ቢሮ ራሱ የቀለም ኢትዮጵያ ቢሮ ለስሙ እነሱ ኮምቦልቻ እኛ ሀይቅ ነን እንጂ ግን የምንጠይቀው የሚያስፈልገን ጥያቄ ስንጠይቅ ራሱ ፈጣን ምላሽ ከመስጠት አንጻር እጅግ የሚመሰገን ድርጅት ነው ለማለት ፈልጋለሁ። ቀለም ኢትዮጵያ እዚህ ስራ ላይ ለእኛ ስራ ዕድሉ ከመፍጠሩ በፊት ማንኛውም ሰው ተጠቅሞ ይጥለው ነበር። አካባቢን አቆሽሾ ቅድም እንዳልኩት አቆሽሾ ነበር የነበረው። ላይ ግን ቆሻሻ ተሞልቶበት የሚወድቅበት አጋጣሚ የለም። ህብረተሰቡ ራሱ በራሱ እየሰበሰበ በየግቢው እያስቀመጠ ነው ያለው። ምክንያቱም እኛ ስራ ላይ እንደዋልነው ስላወቀ እሱም ደግሞ ሊሸጡልን በተለያየ መንገድ ለግብይት እየዋሉት አሁን ከአካባቢው ላይ እየጸዳ ነው ያለው ማለት ነው።